ሰላም ሚስተር ግዛቸው ኑሐሚን ወንደሰን እባላለሁ። ሶስተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። በሰጠን ፕሮጀክት ማለትም ደግሞ በኤቢሲ ሃይ ስኩል ሪከርድ በአካዳሚክ ሪከርድ ማኔጅመንት ሲስተም ላይ ደግሞ አሴ ፕሮጀክት ቲም ሊደር ሆኜ ነው የተሳተፍኩት ማለት ነው። እና ሲስተማችን በዋነኝነት ፍሮንቲንድ ባክኢንድ እና ዳታቤዝ አለው። እንዴት ነው የተዋቀረው ስንል ፍሮንቲንዱን በጃቫስክሪፕት የሰራ ነው። ባክኢንዱን ደግሞ በኖድጄስ ዳታቤዙ ደግሞ ኤስኪዩኤል ነው ያለው ማለት ነው። ዳታቤዙ በኤስኪዩኤል ነው ይሰራ ነው ማለት ነው። አሁን ሲስተማችን ምን እንደሚመስል በደንብ እንመልከተው ኢን ዲቴል። እንደገባን የሲስተማችን ዳሽቦርድ ይሄን ነው የሚመስለው። ከዛ ላይ ደግሞ ስቱደንት አለ፣ ቲቸሮች አሉ፣ ሰብጀክት፣ ዲፓርትመንት፣ ክላስ ማርክ እና ሪፖርት የሚሉበት የሚሉ ቦታዎችም አሉት ማለት ነው። ዳሽቦርዱ እንደ ላንዲንግ ፔጅ ነው በዋነኝነት የሚያገለግለው። ቶታል ተማሪዎች፣ ቶታል ቲቸሮች፣ አካዳሚክ ሂሮን ሴክሽኖቹን እና ግሬድ ሌቭሎቹን ነው በዋነኝነት የሚያሳየን ማለት ነው። ሃይ ስኩል ሪከርድ አካዳሚክ ሪከርድ ማኔጅመንት ሲስተም እንደመሆኑ መጠን 4 ክላሶችን ነው በዋነኝነት የሚይዘው። ግሬድ 9፣ 10፣ 11 እና 12 ይይዛል ማለት ነው። ስለዚህ ዳሽቦርዱ ላንዲንግ ፔጅ እንደመሆኑ ዌልካም ቱ ኤቢሲ ሃይ ስኩል አካዳሚክ ሪከርድ ሲስተም ይላል። እና ደግሞ አሁን ደግሞ አንድ በአንድ እናያቸዋለን ዲቴል ማለት ነው። ስቱደንት ላይ አድ ስቱደንት የሚላለው አሁን እዚህ ጋር ስቱደንት አይዲ ለማስገባት ኤቢሲ 0012 ብል ይይዝልኛል ማለት ነው። ከዛ ጾታ ፊሜል ብላ ሴሚስተር ሴከንድ ነው ያልኩት። ፉል ኔም እዚህ ጋር እናስገባለን። ኑሐሚን ወንደሰን አካዳሚክ ይሩ ደግሞ 2018 ቢሆን ከዛ ሰሌክት ክላስ ይለናል። ካሉት ከአራቱ ክላሶች ግሬድ 11 ነው የመረጥ ነው። ከዛ ሴክሽን ቢ ብለው ከዛ አድ ስቱደንት ስል እዚህ ጋር እኔን አድ አደረገኝ ማለት ነው። ከዛ ተማሪዎችን ቅድም አድ ሚሊዮ ላይ አድ አደረግንበት። ቪው ላይ ሚሊዮ ደግሞ ይሆነ ከኑሐሚን ሚሊዮ ስም በፊት የነበሩ 4 ነበሩ። አሁን 5ኛ እኔን ጨመርኩበት ማለት ነው። ከዛ ቲቸር ሚሊዮ ላይም እንደዛው ነው። ቲቸር ላይ አድ ማድረግ ይችላል። ለምሳሌ እዚህ ጋር ሄኖክ ያሬድ ብል ምንድነው የሚያስተምረው? ፊዚክስ ሲሆን ከዛ ሆምሩም ቲቸር ፎር ሴክሽን ቢ ነው። ሜል ሆምሩም ቲቸር ፎር ግሬድ 11 ነው ማለት ነው። ሆምሩም ቲቸር ስለሆነ አድ እንለዋለን። ከዛ ቅድም የነበሩት አስተማሪዎች ላይ ሄኖክ ያሬድ ተጨመረ ማለት ነው። ሳብጀክት ሚሊዮ ላይ ደግሞ እዚህ ላይም ቅድም ስቱደንት ላይ ስቱደንት አድ ካደረግን በኋላ ቪው ሚሊዮ ላይ ያሳየናል። ቲቸር ላይም እንደዛው ነበረ። ሄኖክን አድ ያደረግነው ቲቸር ሚሊዮ ላይ ነበረ። ከዛ ደግሞ አሁን ቪው ሚሊዮ ላይ አሳየም ማለት ነው። ሳብጀክት ሚሊዮ ላይም እንደዛው ነው የምንከተለው። አድ ሳብጀክት ብለን ለምሳሌ እሺ ማቴማቲክስ ቶታል ማርክ ከመቶ ነው። ኮዱ ደግሞ እንዴት ሊሆን ይችላል? እንዲህ ብናደርገው ሰሌክት ዲፓርትመንቱ ማቴማቲክስ ይሆናል። ከዛ አድ ስንለው ያመጣል ማለት ነው እዚህ ጋር ማትስን። ስለዚህ አድ ሳብጀክት ከዛ በኋላ ደግሞ ቪው ሳብጀክት ማለት ነው። ከዛ ዲፓርትመንት የሚለው ላይ እንደዛው ነው። ለምሳሌ አሁን ዲፓርትመንቱ እዚህ ጋር ሂስትሪ ሶሺዮሎጂ ነው በለው። እሺ ከዛ አድ ስለው እዚህ ጋር ተጨማሪ አድርጎ ሶሺዮሎጂ ቅድም የነበሩ 6 ነበር። አሁን ሶሺዮሎጂን 7ኛ አድርጎ ያመጣዋል ማለት ነው። ክላስ ላይም እንደዛው ነው። አሁን ክላስ ላይ አድ ክላስ ብለው ግሬድ 9 አይደለ? ለነገሩ ስላሉ በደንብ ያሳየናል። እዚህ ጋር ለነገሩ ግሬድ 9 ስላለ ነው እንትን ያሉት ቶታል 4 ክላሶች ናቸውና ግሬድ 9 አለ ማለት ነው። እሺ ግሬድ 9 ክላስ ሴታፖቹን መጨመር ከፈል ሴክሽን ቢ ቢሆን እዚህ ጋር አካዳሚክ ይሩ ደግሞ 2000
አካዳሚክ ይሩ 2016/17/18 ማድረግ እንችላለን። ከዛ ደግሞ ቲቸር አሁን እዚህ ጋር ሄኖክ ያሬድን አድ ማድረግ እንችላለን። አካዳሚክ ይር 2017/18 የሞላ ነው። ክላስ ግሬድ 11 ይሁን። ሴሌክት ሴሚስተር ሚሊዮን ደግሞ ሴሚስተር 2 ብናደርግ ሴሌክት ሴክሽን ደግሞ ሴክሽን ቢ ማድረግ እንችላለን ማለት ነው። ክላሶቹ እዚህ ጋር ያሉትንም እንደዛው በደንብ ያሳየናል ከነ ሆምሩም ቲቸራቸው ማለት ነው። በደንብ እናደርጋለን ከዛ እዚህ ጋር እናሳያለን ማለት ነው ያሉንን። አሁን እዚህ ጋር ቅድም ኡጁሉ የግሬድ 9 የሴክሽን ኢ ነው። የሴክሽን ሲ ደግሞ እዚህ ጋር ዳዊት ለማ አለ። ማርክና ሪፖርቶቹ ደግሞ የተማሪው ከመቶ ምን ያህል አመጣ የሚለውን ለእያንዳንዱ ሰብጀክት በደንብ እንድናይ ያደርገናል። ሪፖርትም ደግሞ አጠቃላይ ሮስተር ሰርተን በደንብ የምናቀርብበት ሲስተም ነው ማለት ነው። ሲስተማችን ይሄንን ይመስላል። ለተማሪዎችም ለአስተማሪዎች የተለያዩ ኤንቲቲዎች እንዳሉት በደንብ ተመልክተናል። እንዲሁም ደግሞ በጣም አመቺ የሆነ በቀላሉ ማንም ሊረዳው የሚችል ቆንጆ ሲስተም ነው ሰርተር ያቀረብነው። የቀረውን ፓርቶች ደግሞ ግሩፕ ሜምበሮች በደንብ ያቀርቡታል። ስላዳመጥከኝ በደንብ አመሰግናለሁ። በጣም አመሰግናለሁ ሚስተር